አቶ ክርስቲያን ታደለ የፓርላማ ጥያቄ ኦሮሚያ ክልል ሲርመሰመስ ስለዋለው ሰልፍ። ኦሮሚያ ክልል ዛሬ እንደሚታወቀው ሰልፍ ተደርጓል። የዚህ ሰልፍ ዋና ሚስጥርስ ምንድነው? ላይላዩን ስለለውጡ ቢመስልም ዋነኝነት ግን ሰልፉ የተደረገው በስጋት ነው። ግና በ5 ዓመት ልቀቋሉን የሚል ፍርሃት ያሳደረው እንጂ ለውጡ መጣበት የተባለው ቀን ተረስቶ ነበር። መቼና አድርግ ሲሉ አጋጣሚ ተገጣጠመላቸው ነው የሚመስለው። ከሰልፉ በስተጀርባም በርካታ ሁነቶች ተከስተዋል። ለመሆኑ በኦሮሚያው ሰልፍ ምን ተከሰተም? ከሰልፉ ጅማሬ ጀምሬ ሰፊው የማካፍላችሁ መረጃ አለኝ። ዴቪድ ቢሲል የተመድ ዓለም አቀፍ ምግብ ፕሮግራም ዳይሬክተር ሲሆኑ ባለፈው ዓርብ በአንድ ዓለም አቀፍ ሚዲያ ላይ በነበራቸው ቆይታ እጅግ አስደንጋጭ መረጃን አካፍለዋል። ይህ መረጃ ምንድነው? በዝርዝር አብረን እንመለከተዋለን። ውድ የፋኖ ሚዲያ ቤተሰቦች ቪዲዮውን ላይክ፣ ሼር፣ ቻናሉን ሰብስክራይብ፣ የተሰማችሁን ኮሜንት ጋር በማስቀመጥ እስከ ፍጻሜው ድረስ አብራችሁን ቆዩም። መረጃውን ለወዳጅ ዘመዶቻችሁ ሼር ማድረጉንም እንዳትረሱ። አቶ ክርስቲያን ታደለ የፓርላማ ጥያቄ ኦሮሚያ ክልል ሰልፍ ተደረገም። ኦሮሚያ ክልል በተወሰነ ከተሞች በተደረገው አብይ አህመድን ለመደገፍ የወጡ ሰልፈኞች የህዝብ ልጅ የሆነውን መብረቁ ክርስቲያን ታደለን ሲያወግዙ ውሏል። አንድ ለእናቱ ሽለጠላቱ የሆነው አቶ ክርስቲያን ታደለ ባለፈው ሳምንት ጠቅላይ ሚኒስትሩ የዜጎችን ጭፍጨፋ፣ ጭቆና ስላላስቆሙ ስልጣን እንዲለቁና ጥያቄ እንዲሆኑ ለፓርላማው መጠየቃቸው ይታወሳል። አቶ ክርስቲያን ጥያቄ የደነገጠው ገዢው መንግስት የኦሮሚያ ባለስልጣናት በአስቸኳይ በመሰብሰብ በኦሮሚያ ክልል ስልጣን ልነጠቅ ነው በማለት አስቸኳይ የድጋፍ ሰልፍ እንዲደረግ አድርጓል። በዛሬው ዕለትም በሺህ የሚቆጠር ሰልፈኞች የአቶ ክርስቲያን ታደለ ስም በመጥራት ሲያወግዙ እንደዋሉም ታውቋል። በሰልፉ በስተጀርባ በርካታ ሁነቶች ተካሂደዋል። በጅማ ከተማ የተፈጠረውን ላብነትም እንመልከት። በጅማ ከተማ የተፈጠረው እንዲህ ነው። ጠቅላይ ሚኒስትር ድጋፍ በሚል በተጠራው የድጋፍ ሰልፍ ላይ ትናንት ጧት ጀምሮ በከተማዋ ዋና ዋና ቦታዎች ጠቅላይ ሚኒስትሩን ፎቶ በመስቀል ከእናንተ ጋር ነን በሚል መሪ ቃል ከተማዋን አጨናነቁት። በመቀጠልም ከረፋድ በኋላ እያንዳንዱ ግለሰብ መኖሪያ ቤት እየዞሩ ነገ እንወጣለን እያላችሁ ፈርሙ፣ አለበለዚያ ቅጣት ይጠብቃችኋል በማለት በግዴታ ህዝቡ እያልጎመጎመ እንዲፈርም አደረጉት። በመቀጠልም ተሽከርካሪ መኪኖች ያንዳንዳቸው የጠቅላይ ሚኒስትሩ ባነር መለጠፍ አለባችሁ፣ አለበለዚያ 1000 ብር ትቀጣላችሁ ስለተባለ ሁሉም ለጠፈም። ማንኛውም የንግድ ተቋም እስከ 5 ሰዓት የንግድ ተቋሙ መክፈት አይችልም በማለት እንደ ደርግ ስርዓት ሁሉም ወደ ሰልፍ ሜዳ በማለት የብልጽግና ካድሬዎች ህዝቡን ሲያሰቃዩ አሉም። እንዲህ ሆኖ ነው በመንግስት ትልልቅ ሚዲያዎች የጅማ ህዝብ ጠቅላይ ሚኒስትሩን በመደገፍ አደባባይ ወጡ ተብሎ የተዘገበው ሲሉ የአካባቢው የመረጃ ምንጮቻችን በስፋት መረጃውን አካፍለውናል። ላይላዩን ስለለውጡ ቢመስልም ዋነኝነት ግን ሰልፉ የተደረገው በስጋት ነው። ግና በ5 ዓመቱ ልቀቋሉን የሚል ፍርሃት ያሳደረው እንጂ ለውጡ መጣበት የተባለው ቀን ተረስቶ ነበር። መቼና አድርግ ሲሉ አጋጣሚ የተገጣጠመላቸው ነው የሚመስለው። ስልጣንን በስራው በመርህ ማስቀጠል ሲያቅት በሰልፍ የሚደግፈን ህዝብ እኮ አለ የሚል ማስታወሻ ቢጤ ይመስላል። መንግስቴ ተጠቃ ብሎ የሚመጣ ህዝብ አለ እንዳሉት ነው። ለውጡ ጠቦ ጅማ ላይ ደመቅመቅ እያለ ነው። የብልጽግና አባላት በየክልላቸው ማድረግ ያልቻሉት ሰልፍ የአንድ ክልል ብልጽግና የለውጡ ተጠቃሚ ባለተራ እንደሆነ የተገለጸበት ነው። ከስልጣኑ የተገኘው ጥቅም የአንድ አካባቢ እንደሆነ ራሳቸው የመሰከሩበት ነው። የኦሮሚያ ክልል ሰልፉን ሲያደርግ ይህንን ግልጽ አድርጎ እንደሚያሳይ እንኳ ረስተውት ይሆናል። አሊያም ምን ያመጣሉ ብሎ ይሆናል። ፍጣጣነቱ ልዩ ጥቅምን ባለተራነትን ለምደውትም ይሆናል። ስለ ኢትዮጵያዊነት የተወራበት ለውጥ የቡድንና የብሔርተኝነት ማስፈጸሚያ ስለመሆኑ ዛሬ የታዩ ምስሎች ይመሰክራሉ። የኦሮሚያ ሰልፈኞች የኢትዮጵያ ሰንደቅ ዓላማ ስለማይታይባቸው ጠቅላይ ሚኒስትሩ በአንድ ወቅት ወደ ደቡብ ክልል ሲሄዱ በኢትዮጵያ ሰንደቅ ዓላማ ያሸበረቀ አቀባበልን የዛሬ ሰልፍ አስመስሎ እነ ሽመልስ አብዲሳ ጭምር ተጠቅመውበታል። ሰልፉ ዓላማ ያሉትና እውነታው የሰማይና ምድር ያህል ነው ርቀቱ።
ሰልፉ ለህብረ ብሔራዊ ፌዴራሊዝም እንደሆነ አውርተዋል። ቀበሌ ወረዳና ዞን ያልወሰዱበት ክልል ግን የለም። ሁሉም አቤቷ እያቀረበ ነው። ስለ ወንድማማችነት እያወሩ ነው። በለውጥ ወቅት ከፊት የነበሩት የአማራና ኦሮሞ ብልጽግና እንኳን ፊት ተነስተዋል። ስለ ፍትህ አውርተዋል። እውነት ግን ሸገር በሚሉት ከተማ ንጹሃን ቤታቸው ውስጥ እንደቀበሩት ፍትህ በአናቷ ተክለዋታል። ስለ ሰልፉም ስለ ለውጡም የሚወራው በቦታው የለም። ቀደም የተነክ ሰዎች ጋር ሸብረብ እያሉ ነበር። ዛሬ ቀን ፍትህ የተገኘበት፣ ሴራ የተቀበረችበት፣ ህዝባችን ከባህርነት የተላቀቀበት ወዘተ ወዘተ ሲሉ ተነግን በደንብ ሲያወግዙት ውለዋል። ጌታቸው ረዳ ከነሽመልስ ጋር ሰንብቶ ገና ከረባቱን ሳያወልቅ ተነግ የተገረሰሰበት ቀን ተብሎ ሲከበር ውሏል። የተነጋ አክቲቪስቶች ውጣዋት እንጂ እነሱ የካቲት 11 ደርግን ከሚረግሙት ያልተናነሰ ተነግ ዛሬ ሲረገም ውሏል ይበሉት። ያ ማለት ግን ተነግን ያባረረው የኦሮሚያ ንቅናቄ ነው ማለት አይደለም። ግን የለውጡ ኃይል የተሰኘው ጋር ሆነው ተባረረ ያሉት ኃይል ጋር ሲዳሩ ሰንብተዋል። ከመንገድ ተመልሶ ላቡን ሳይጠርግ በስድብ አጥረግርገውታል። እንዲህ ግራ ግብት ያለው ነው ለውጡም ሰልፉም። ሌላው እንደ ታዛዥ ስለሚያዩት ሰሞኑን በሌሎች ክልሎች ሰልፍ አድርጉ ብለው ሊያዙ ይችላሉ። መጀመሪያ ግን የራሳችንን ነው ብለዋል። እንደ ስልጣኑ እንደ ጥቅሙ እንደ ማለትም ይመስላል። በሌላ መረጃም ዴቪድ ቢስሊ የተመድ ዓለም አቀፍ ምግብ ፕሮግራም ዳይሬክተር ሲሆኑ ባለፈው አርብ ከቪኦኤ ጋር በነበራቸው ቃለ ምልልስ የሚከተሉትን ነጥቦችም አንስተዋል። ረሃብ የተጋለጡ በሚሊዮኖች የሚቆጠሩ ሰዎች ለመመገብ በቢሊዮኖች የሚቆጠሩ የገንዘብ ድጋፍ ማግኘት ካልተቻለ በሚቀጥሉት ከ12 እስከ 18 ወራት ውስጥ ዓለም የጅምላ ስደት፣ መረጋጋት የጎደላቸው ሀገራትና ረሃብ የተቀጡ ህፃናትና አዋቂዎች ማየት ይጀምራል ብሏል። ባለፈው ዓመት ከአሜሪካ ከጀርመን የተገኘውን ተጨማሪ ድጋፍ ይደነቃል። ቻይና፣ የባህረ ሰላጤው ሀገራት ቢሊዮነር ባለጸጋዎችና ሌሎች ሀገራት ከምንጊዜውም በላይ አሁን ድጋፋቸውን ሊያፋጥኑ ይገባልን ብለዋል። 49 ሀገራት ውስጥ አስቸኳይ የሆነ የምግብ እርዳታ የሚያስፈልጋቸው 350 ሚሊዮን ሰዎች ለመርዳት 23 ቢሊዮን ዶላር ሲሆን ይህ ገንዘብ ላይገኝ ይችላል። ይህ ደግሞ በከፍተኛ ሁኔታ አስጨንቆናልም ብለዋል። አሜሪካ የምትሰጠው የገንዘብ እርዳታ ከ3.5 ቢሊዮን ዶላር ወደ 7.4 ቢሊዮን ዶላር አሳድጋለች። በተመሳሳይ ጀርመን ከ350 ሚሊዮን ዶላር ወደ 1.7 ቢሊዮን ከፍ አድርጋለች። በዓለም ሁለተኛ ትልቅ የሆነው ኢኮኖሚ የያዘችው ቻይና ባለፈው ዓመት ለተቋሙ የሰጠችው ገንዘብ 11 ሚሊዮን ዶላር ብቻ በመሆኑ ድጋፏን ልታሳድግ ይገባል ብለዋል። ባለሙያውም የነዳጅ ዋጋ በከፍተኛ ሁኔታ ከመጨመሩ ጋር ተያይዞ የባህረ ሰላጤው ሀገራት የበለጠና ከሌሎች የመካከለኛው ምስራቅ ሀገራት ጋር ግንኙነት ያላቸው የሙስሊም ሀገራት የተሻለ አስተዋጽኦ ማድረግ ይችላሉ ብለዋል። ቅድሚያ ሊሰጣቸው የሚገባቸው በአፍሪካ የሳህል ክልል የሚገኙ ሀገራት ምስራቅ ሶማሊያ፣ ሰሜናዊ ኬንያ፣ ደቡብ ሱዳን፣ ኢትዮጵያ ይገኙባቸዋል ብለዋል። የዓለም መሪዎች ከፍተኛ የሆነ አለመረጋጋት ሊያስከትሉ የሚችሉ የሰብአዊ እርዳታ ክፍተቶች ላሉባቸው ሀገራት ቅድሚያ ሊሰጡ ይገባል ብለዋል። ዴቪድ ቢስሊ በዓለም ትልቁ ሰብአዊ እርዳታ ሰጪ በሆነው ተቋም የነበራቸውን ስልጣን በመጪው ሳምንት ለአሜሪካው አምባሳደር ሲንዲ ማይኬን ያስረክባሉም ተብሏል። ለሰዓቱ ያዘጋጀንላችሁ መረጃዎችን ይመስሉ ነበር። ሰላም ለሀገራችን፣ ሰላም ለዓለማችን።